ዛሬ በጣም የሚያስደንቅና አንዳንድ ሰዎችን ሊያስገርም የሚችል ርዕስ ይዘን መጥተናል። ማሳጅ ቤደርና ሴክስ ማለትስ በእውነት ማሳጅ ከሴክስ ይሻላል ማለት ነው? ወይም ሰዎች ለምን እንዲህ ይላሉ? ዛሬ ስለ ስትረስ፣ ሜንታል ፒስ፣ ባዲ ሪላክሴሽን እና ኢሞሽናል ኮኔክሽን እና ሰውነታችን እረፍት እንዴት ነው የሚያስፈልገው እናወራለን። ይህ ቪዲዮ የሆነ ኤክስፕሊሲት ቪዲዮ አይደለም። ይህ ቪዲዮ እውቀት፣ ጤናና ሳይኮሎጂ ላይ የተመሰረተ ውይይት ነው። ስለዚህ እስከ መጨረሻ ላይ ተከታተሉ። ምክንያቱም መጨረሻ ላይ ብዙ ሰዎችን የሚያውቁትን እውነታ እነግራችኋለሁ። ዋይ ፒፕል ላቭ ማሳጅስ? ሰዎችን ማሳጅ ለምን ይወዳሉ? ምክንያቱም ሰውነታችን በስራ፣ በግፊት፣ በጭንቀትና የህይወት ችግሮችን እነዚህ ባሪቴሽን ይፈጥራሉ። ማሳጅ ግን ሰውነታችን ካም ያደርጋል፣ አእምሯችን ክሊር ያደርጋል፣ ማስላችን ሪላክስ ያደርጋል። አንዳንድ ሰዎች አፍተር ማሳጅ አይ ፊል ሪቦርን ይላሉ። ለምን? ምክንያቱም ታች ቴራፒ በአእምሯችን ውስጥ ሃፒ ሆርሞን ያስነሳል። ላይክ ዶፓሚን፣ ሴሮቶኒን፣ ኦክሲቶሲን የሚባሉ ሆርሞኖች ሰዎችን ፒስፉልና ኢሞሽናል ሪላክስድ ያደርጋል። አሁን ዋናው ጥያቄው ማሳጅ ቤደርና ሴክስ ለምን ይባላል? እውነቱ ይህ ንግግር ብዙ ጊዜ ዲፕ ሪላክሴሽን ለማመልከት ነው። አንዳንድ ሰዎች ኢሞሽናል ስትረስ በጣም ያደርጋቸዋል እና በዚያን ጊዜ ፊዚካል ፕሌዠር ብቻ አይፈልጉትም። ፒስ ይፈልጋሉ፣ ኬር ይፈልጋሉ፣ ሪላክሴሽን ይፈልጋሉ። ማሳጅ ደግሞ ያንን ፊሊንግ ሊሰጥ ይችላል። አንዳንድ ሰዎች እንዲህ ይላሉ፣ when your mind tired, peace is more powerful than pleasure። ምን ማለት ነው? አእምሮን ሲደክም እረፍት ከሌላ ማንኛውም ስሜት ይበልጣል ማለት ነው። ዱ ዩ ኖው ዘ ፓወር ኦፍ ማን ታች? ሰው ታች ያስፈልገዋል። ሳይንቲፊክ ስተዲስ እንደሚያሳዩት ሄልዝ ታች ስትረስ ሆርሞን ይቀንሳል። ሰዎች ለምን ሀግ ሲያገኙ ደስ ይላቸዋል? ለምን ሰዎች ሲንከባከባቸው ፒስፉል ይሆናሉ? ቢካዝ ሁማንስ አር ኢሞሽናል ቢንግስ። አንዳንዴ አንድ ሰው አሪ ኦኬ ብሎ በፍቅር መንካት ከብዙ ቃላት ይመጣል። ማሳጅ ውስጥም ኬር፣ ሪላክሴሽን ብዙ ሰዎች ከባዲ ፕሌዠር ሜንታል ሂሊንግ ይሰማቸዋል። ዛሬ በስትረስ ውስጥ ብዙ ሰው እየኖረ ነው። ማኒክ ፕሮብለም፣ ሪሌሽንሺፕ ፕሬዠር፣ ሶሻል ሚዲያ ኮምፓሪዝን፣ ኦቨርቲንኪንግ እነዚህም ሁሉ አእምሮን ያጠፋሉ። አንዳንድ ጊዜ ሰውነታችን ከፕሌዠር በላይ ሂሊንግ ይፈልጋል። that's why ማሳጅ ፊልስ ፓወርፉል። ግን አንድ ነገር አስታውሱ፣ ሪል ሃፒነስ ከአንድ ነገር ብቻ አይገኝም፣ ከአንድ ነገር ብቻ ይመጣል። ሄልዚ ላይፍ ለመኖር ኢንክሉድስ ጉድ ስሊፕ፣ ፒስ ኦፍ ማይንድ፣ ኤክሰርሳይዝ፣ ጉድ ሪሌሽንሽፕ፣ ሰልፍ ሬስፔክት፣ ኢሞሽናል ባላንስ እነዚህ ሁሉ ቱጌዘር ነው ሪል ሃፒነስ የሚፈጥሩ። ማሳጅ ቤደርና ሴክስ የሚለው ሊተራል ኮምፒቲሽን አይደለም። ኢት ኢዝ አባውት ሪላክሴሽን፣ ኢት ኢዝ አባውት ፒስ፣ ኢት ኢዝ አባውት ኢሞሽናል ሂሊንግ። አንዳንድ ጊዜ ሰዎችን ፕሌዠር አይፈልጉም፣ ፒስ ይፈልጋሉ እና በጣም አስፈላጊ ለሰን ነው። ቴክ ኬር ኦፍ ዩር ባዲ፣ ቴክ ኬር ኦፍ ዩር ማይንድ፣ ቴክ ኬር ኦፍ ዩር ኢሞሽን ቢካዝ ትሩ ስትሬንግዝ ቢጊንስ ዊዝ ኢነር ፒስ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሼር አድርጉና ለተጨማሪ ሞቲቬሽናል እና ኤጁኬሽናል ኮንተንት ሰብስክራይብ ማድረግ አትርሱ። I will see you in the next video. Stay strong, stay peaceful, stay original.